ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ሆይ? እኔ ያለሁ እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኔዓለም። እናንተም ሰላምና ጤና እንደሆናችሁ ባለ ትልቅ ተስፋ ነኝ። ሰላማችሁ ሁሌም ብዝት ትርፍርፍ ይበልልኝ የኔ ተወዳጆች። እና እንግዲህ ዛሬም ከች ብዬላችኋለሁ። ወይ ዘንድሮ ይላል ሚዲያው በሙሉ ማለት ነው። አንዳንዴ በጣም ነው የሚያዝናናኝ የምር። በዚህኛው በኩል ብሩክ ያስቀኛል፣ በዛኛው ሄሉ እንደ አንዳንዴ ግን እውነት ለመናገር ለምን እንደሆነ አላውቅም፣ እግዚአብሔርን ጀግና ሰው ሳይ ደስ ይለኛል። እና ዛሬ በቃ የሆነ ማለት ብሩኬ እኔ በነገራችን ላይ ድሮም ቢሆን ብሩክና ሀይሚን በጣም ነው የምወዳቸው። በተለይ ብሩኬን እወደዋለሁኝ፣ ትሁት ነውና። በዛኛው ስንሄድ ደግሞ ያው እነዛ ባለ ድራማዎቹ ደግሞ አሁን ፓርት ስንት እንደሚሆን አላውቅም፣ ስንት ፓርት ሊወጣለት እንደሆነ አላውቅም። ያው ብዙ ጊዜ እኔ እነሱ ስለማልከታተላቸው ቼክ ስለማላረጋቸው ሁሌ ድራማ ስለሆነ ፓርት ስንት እንደደረሰ አላውቅም። ደግሞ ይሄ ነው ብዬ 3-4 ባረገው እኔ ሊበልጥም ስለሚችል ማለት ነው። እኔ ከ3ቱ ከ4ቱ ነው ያየሁትኝና እና አሁን እኔ በጣም ያዝናናኝ ነገር አይ ብሩኬ እግዚአብሔርን እናት ወልዳለች። እንዲሁ በጣም የሆነ ደጋግሜ ነው ቪዲዮውን ያየሁት የብሩኬን ማለት ነው። እሰይ እንዲሁ የሆነ ነጠር ነው ያጣጣኝ የምር ሄሉ ልጅቷን በባለፈው እንደዛ ስታረጋት እና ብሩኬ ደግሞ እንደዚህ ሲያደርገው ይሄን ማለት ነው። ጥሎብኝ ጀግና ሰው ወዳለሁኝ ከወንድም ከሴትም ማለት ነው። እና ሰው ማለት ወንድም ይሆን ሴትም ስሜት ኑሮት እኮ የማያለቅስ የማይደብረው ሰው የለም። ግን ደግሞ ለእኔ መሸነፍ አልወድም። በቃ ከሰው ፊት እንደዚህ ማለቃቀስ፣ ከሰው ፊት ምናምን ማልቀስ እያለቃቀሱም የሚመጡ አሉ፣ አሁን በፊት ለፊት ማለት ነው። እኔ ግን ማልቀስ ምናምን የሚባል ነገር ላይ ያው ቤቴ ጨርሼ እወጣለሁኝ እንጂ ከሰው ፊት ሁኜ እጋፈጣለሁ ነገሮች እንጂ ማልቀስም አልወድም። እና ያው እንደዛም እያረጉ በእርግጥ የለቅሶ እንትን ኖሮባቸው ምናምን ላይሆን ይችላል። ያው ገንዘቡ ሲመጣ በለቅሶ ከሆነ የዛኔ 1 ሚሊዮን እይታ የታየው ቪዲዮቸው በንባ ስለነበረ ከዛው በዛው ጀምሮት በዛው እየሄዱ ነው። እና ያን ስላዩ ነው እንግዲህ እነሱ ማለት ነው። ግን ወደ ዋናው ሲመጣ እንግዲህ ሄሉዬ ዛሬ ማለት ነው የሄሉ አስቆኝ አዝናንቶኝ አይደለም አስደብሮኛል፣ እውነት ለመናገር ማለት ነው። ያዝናናኝም ያሳቀኝም ደስ ያስባለኝም ነገር ቢኖር የብሩኬ ነው። እና ብሩኬ በቃ ቃል የለኝም ይሄ ነው ለማለት። ድሮም ወንድ ነህ የምር በቃ እንዳንተ አይነት ወንድ ቢኖር ኖሮ ትላለ። እግዚአብሔርን ግን በስማ ሀይሚ ግን በጣም አብዝተሽዋን ማርያምን፣ እንደ ሴትነትሽ በቃ ስርዓት ይዘሽ ብትኖሪ ይሻልሻል። ነገሮችን ሁሉ እያካበርሽ እዚህ ያደረሻቸው። እሱም ተደባደብም አልተደባደብም የሰው ልጅ አሁን አይና አጥፍቶ ቢሆን ኖሮ የሆነ ነገር ቢፈጠር ተፈጥሮም ሊሆን ይችላል፣ አይታወቅም። እንግዲህ ቪዲዮውን አቋርጠውታል፣ መቶትም ሊሆን ስለሚችል እንግዲህ ካሜራማን ይገለግላል። እኔ ደግሞ የካሜራማኑ እንደኛም ጭሳሃም ማለት ነው፣ የምር ካሜራማኑ ማለት ነው። የብሩኬ ካሜራማን እንዴት ሰው ሲደባደብ ካሜራ ይቀርጻል? ቆሞ ካሜራ ይቀርጻል? እንደ ሰው እየደበደበ እንደ ቢሞትበት እንኳን ማለት ነው። ኧረ ተው እኮ ይባላል ካሜራ አስቀምጦና ብቻ በጣም ዘና ፈታ አድርጎኛል። እናንተም ተዝናንታችሁበት እርግጠኛ ነኝ። ብዙ የተናደደ ሰው ስላለ አብዛኛዎቹ ማለት ነው። ይሄው እንግዲህ እናንተ በመለያየታችሁ፣ ደጋፊዎቹ በመለያየታችሁ ነው ይሄ ሁሉ ነገር የሚመጣው ማለት ነው። እና በጣም የሚገርም ነገር የሄሉ ደግሞ በጣም ያሳዘነኝ ነገር ቢኖር እግዚአብሔርን ሄሉና ቢኒ እንግዲህ ቢኒን ከቤት ማስወጣት አልነበረባትም ነው እንጂ እነሱ አለመግባባት ነው። የሄሉና የቢኒ አለመግባባት ነው። ምክንያቱም እሷ የምታስረዳው ነገር ሌላ ነው፣ እሱ የሚያስረዳት ሌላ ነው። ግን በጣም ያሳዘነኝ ነገር ቢኒ ምንድን ነው እዚህ ጋር ማስረዳት ስለማይችል አልቻለበትምም፣ አልሆነለትም። በቃ ለማስረዳት አይችልም። እሷ የምታወራው ሌላ ነው፣ እሱ የሚያወራው ሌላ ነው። እሱ ከስራው ከልጅቱ ስራ ብሬ እጄ የለበትም፣ እኔ የማውቀው ታሪክ የለኝም ነው የሚለው እሷ ደግሞ እሷ እያጠፋ እያለ ጥፋተኛ ነሽ አንቺ ብለህ ማለት ሲገባህ
ሁለታችሁም ናችሁ ለምን አልከኝ ነው እሷ እንግዲህ ሄሉ እንደዛ እያለች ነው። እሱ ደግሞ ጥፋተኛ አይደለሁም የሚለው አብሮ አለመኖሩ ነው እንጂ ይሄን አላገናዘበም እሱ እና ነገ ይቅርታ ብሎ እንደሚመጡ ሲሆን ዛሬ ይመጣሉ። የቀር ነገ ይቅርታ ተባብለው ይቅርታ አድርጋለት እንደሚመጡ እርግጠኛ ነኝ። እንደው ጊዜው ማህርነ የሄለንን መውደቅ የማይፈልግ ሰው የለም። ሴት ሆናችሁ ግን በሴት ልጅ እንደዚህ አትበሉ። እግዚአብሔርን ነገ በእኔ ይደርሳል ብሉ። ያለንበትን ሳይሆን ማሰብ የነገን ማሰብ አለብን። በሴት ላይ ሆናችሁ እንደዚህ አትፍረዱ። በቃ ይቺ እንደዚህ ናት፣ ይቺ ደረቅ ናት፣ ይቺ ባለየ ናት ምናምን ምናምን። ለምን እናንተስ ቪዲዮውን ስትከታተሉ ሄሎ ባለችበት ቦታ ራሳችሁን ተከታችሁ ለምን አታዩትም? እንቺ ልጅ አሁን ተናደለች አይደል? ስትናደድ እኔ በሆን ያስኩትን እቃ ጥላለሁ፣ የሆነ ነገር ወረውራለሁ። ስለዚህ እቺ ልጅ ምንድነው አሁን እዚህ ጋር ጥፋቷ ምን እንደሆነ አላውቅም። ጥፋትም ካለባት እኮ ጥፋተኛ ነሽ ብዬ እናገራለሁ። ምክንያቱም እየወደድኳትኝ ጥፋቷን የምሸፍንላት ከሆነ ትጎዳለች እንጂ አትጠቀምም። ስለዚህ እኔ ጥፋቷን አምና እንድትቀበል ነው የምፈልገው። እኔ ጥፋተኛ ከሆነች ሄሉዬ እንደዚህ ታጥፍተሻል እላለሁኝ። አሁንም ያጠፋችው እንደዛ ከውሰድ ፎቶውን ምናምን እያለች አለመገፈታተር ካሜራማኑ ተረጋጊ ነው ይወስደዋሉ ሲላትኝ መቀመጥ ነበረባት ነው እንጂ ሌላ ነገር ጥፋት የለበትም። እንደውም አደነቅኳትኝ። እህቱንም አንቺም አብረሽ ውጭ ብላ አለማለቷ ጎበዝ ናት። እኔ በሆን የማደርገው ራሱ ስለማላቅ ማለት ነው። እና በእሷ ቦታ ራሴ እያደረኩ ስለማይ ልክ ናት ብዬ የምለው። ቢኒም ደግሞ ጥፋተኛ ነው እያልኩ አይደለም። ጥፋት አጥፍቶ የነበረው በፊት ነው። ስለ እህቱ እንደዚህ ነሽ ምናምን ብሎ እህቱ መሳደብ ሲያቅተው ሁለታችሁ እያለ ግን ደግሞ እሱ ትልልቆች ናቸው። እኔ በመሀል መግባት የለብኝም። በዚህም ጓደኛዬ ናትኝ፣ በህይወቴ ናትኝ። ከሁለታቸው መካከል ገብቼ ማንደፋረስ አልፈልግም። አንዲቱን ብል አሁን ወደ ሄለን ቢል ትላንት ላይ ወካት ሴት ያው ስትል ሰምታችኋል። እንግዲህ ትላንት ላይ ወካት ሴት እንዴት እኔ ተቀየረኛል ልትል ነው። ሀይሉንም እንግዲህ ያው ከሁለታቸውም ቁሞ ነበረ። ግን ደግሞ የተናገረው አንድ ተማሪኛችሁ ናትኝ ያሳሳታችሁ ደግሞ ያን ጥፋተኛ ነኝ ብሎኛል ያለ መምጣቱ እሱ አለማገናዘብ ስለሆነ ጥፋት እሱም የለበት እሷም የለባት። ሁለታቸውም አለመግባባት ነው የተፈጠረው እና ሄሉዬና ቢኒ ይታረቃሉ። መቼም ቢሆን አይለያዩም። ይለያያሉ ብላችሁ በጣም ተደስታችሁ ስትጨፍሩ ያመሻችሁ አላችሁ። በቲክቶክ ጨፍሩ እናንተም እኛም እንጨፍራለን። በጎቹ እውነት ለመናገር ማለት ነው ነብር ባለበት ቦታ በጋ ይሰማራል። ስምዋህናት ያሁኑን ጮኸይ ዛሬ ትረሳዋለች። ትናንትና እንደዛ ተናደቡ ግብላ የለ 24 ሰዓት ሲሞላ ትረሳዋለች። የዋህናት ዛሬ ሰላም ተፈጥሮ ምናምን እንድታው ይመጣሉ። ጠብቁ ማለት ነው። እና መልካም ቀን ይሆንላችሁ የኔ ተወዳጆች። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እውነት ለመናገር ለእናንተ ቃላት የለኝም። ማርያምን እስካልማልጠብቀው ድረስ ቪዲዮ የራሱ እስከዚህ ይታያል። ሰብስክራይቡ ምናምን ይሄን ምንም ነገር አስቤውም አላቅም። እግዚአብሔርን እኔ እንጃ። ብቻ በዚህ ልክ ለእኔ ያላችሁን ቦታ ስላሳያችሁ በጣም ነው የማመሰግነው። መልካም ቀን ይሆንላችሁ።